ዛሬ የምናቀርብላችሁ ትረካ ከእስር ቤቱ አበሳ ከተሰኘ የአበራ ጀንበሬ መጽሐፍ ነው። ይህ ትረካ እውነተኛ ታሪክ ነው። መስከረም 1967 ጀምሮ ነገሮች ምን ይመስሉ ነበር የሚል ምዕራፍ ላይ ያገኘነው ነው። ከድጡ ወደ ማጡ። ደራሲው ወይም ጸሐፊው አበራ ጀንበሬ ናቸው። ከድጡ ወደ ማጡ። የመስከረም ደመና በኢትዮጵያ ህዋ ላይ አንዣቧል። የነጎድጓድ ድምጽ በየስፍራው ይሰማል። የተፈጥሮ ህግን ተከትሎ አደይ አበባው በየመስኩና በየተራራው ፈንድቶ ቢጫ ስጋጃ የተነጠፈበት አስመስሎታል። ለዘመን መለወጫ ሁሉም እንደየአቅሙ ደግሷል። በየዋዜማው ችቦ በየቤቱ ተበርቶ እዮሃ አባይ መስከረም ጠባይ ተብሎ ተዘምሯል። የጎመን ምንቸት ውጣ የገንፎ ምንቸት ግባ ተብሎም ተመርቋል። ልባዊ ባይሆንም አፋዊ ደስታ በየቤቱ ይሰማል። አዲሱን ዓመት በፍስሐ ለመቀበል ሁሉም ጥረት ያደርጋል። በዚያ ዕለት ደመና ያጠላበት በታንክም የተከበበው የኢዮቤልዩ ቤተ መንግስት ነበር። ንጉሠ ነገሥቱን እንኳን ለአዲሱ ዓመት በደህና አደረሰዎት ለማለት ወደ ቤተ መንግስት ጎራ ያሉት ፓትርያርኩ ብፁዕ ወቅዱስ አቡነ ቴዎፍሎስ ብቻ ነበሩ። በመስከረም 1 ቀን 1967 ዓ.ም ማታ ነበር ለአዲሱ ዓመት ገጸ በረከት የወሎን እልቂት ፊልም እንዲያዩ ንጉሠ ነገሥቱን ጋብዘናቸው ሲል ደርግ ድምፁን በቃለ ዓዋዲው አማካኝነት ያሰማውና የተቀነባበረ ሀተታውን ያልጎደጎደው። በማግስቱም ከስልጣን እንዲወርዱ መወሰኑን ለመግለጽ ሻለቃ ደበላ ዲንሳ ከንጉሠ ነገሥቱ ፊት በመቅረብ በደርግ ስም ንግግር አደረገ። ለንግግሩ መልስ ይሰጡ ነበር። በየጊዜው የሚለዋወጠው ነገር ደግሞ ለሀገር የሚጠቅም ነገር እስካለበት የሀገርን ጥቅም በበላይነት ለመለወጥ አይቻልም ያሉት ንጉሠ ነገሥቱ ከዛ በኋላ በታዛቢነት በስፍራው በተገኙት በልዑል ራስ ምሩ ኃይለ ሥላሴ ላይ አይናቸውን ጣል አድርገው ወደ ተፈለጉበት ቦታ ለመሄድ ከኢዮቤልዩ ቤተ መንግስት ወጡ። በአንድ ትንሽ አሳቻ ቮልክስዋገን አውቶሞቢል ውስጥ ገብተው ወደ 4ኛ ክፍለ ጦር ሰፈር ተወሰዱ። በየመንገዱ ለዚሁ ተብሎ በቅድሚያ በተኮለኮሉ ሰዎች በተወረወሩ አስጠያፊ ቃላት ተወረሩ። ከዚህ ቀን ቀደም ብሎ በ1966 ዓ.ም በሐምሌ ወር እኩሌታ ላይ ለ3 ወራት ደርግ በጎፋ ሰፈር በአርሚ አቪዬሽን እንዲሁም በጃን ሜዳ የፈረስ እሽቅድምድም ክበብ አስሮ ያቆያቸው የቀድሞ ባለስልጣናትን ወደ 4ኛ ክፍለ ጦር መምሪያ ግቢ ያዛወራቸው። አያብሩልኝም የሚላቸውንም ሁሉ እስከ ጳጉሜ መጨረሻ ማሰሩን ቀጠለ። ደርግ በመስከረም 2 ቀን 1967 ስልጣን ከያዘ በኋላ ለ3 ሳምንታት ያህል ፋታ ሰጥቶ ካዘናጋ በኋላ እንደገና የፍየል ወጠጤ ማዘፈን ጀመረ። በዚህ ወቅት ነበር ደርግ አምሃ ገብርኤልን በስራው ዓለም አብሯቸው ከነበሩት ጋር በ4ኛ ክፍለ ጦር ያቀላቀለውና በማከታተልም ሌሎች 18 ወንዶችና 2 ሴቶች ያሰረው። በሰላም እጁን የሰጠውን ሰው በአሰረ ቁጥር ለሚያወጣው ሀተታ መግቢያ አድርጎ የሚያቀርበውን የፍየል ወጠጤ የተባለውን የግብዝነት ዘፈን ያሰማ ጀመር። በመስከረም 30 ቀን 1967 ዓ.ም ፍሬው ከገለባ የማይለይ በሐሰት የተመላ መግለጫ በአዲስ ዘመን ጋዜጣ አወጣ። በመስከረም ወር 4ኛ ሳምንት ውስጥ ካሰራቸው መካከል ወንዶቹን ብቻ በ4ኛ ክፍለ ጦር አጎራቸው። በጥበቃ ስር የዋሉ የቀድሞ ባለስልጣኖች እየተባሉ ሲጠሩ የቆዩት በ4ኛ ክፍለ ጦር መምሪያ ግቢ ውስጥ ቁጥር 5፣ 6 እና 7 በሚል መለያ በሚታወቁ ዛኒጋ አባዎች ነበር የተከረቸሙት። አምሃ ገብርኤልም በ7 ቁጥር ካሉት እስረኞች ጋር ነበር የተደመረው። በመስከረም 27 ቀን 1967 ዓ.ም በዕለተ ሰኑይ ከቀኑ በ10 ሰዓት ላይ አምሃ ገብርኤል በቀድሞ የጠቅላይ ሚኒስትር ጽሕፈት ቤት ውስጥ ለስራ ጉዳይ ወደ ስራ ጓደኛው ቢሮ ወደ ፎቅ መጥቶ ወደ ራሱ የሥራ ገበታ ለመመለስ የፎቁን ደረጃ ሲወርድ የስማቸውን የማያውቃቸው 2 የሲቪል ልብስ የለበሱ ቀያይ ሰዎች እገሌኖት ሆይ ሲሉ የተውጽኦ ስሙን በመጥራት እሱ መሆኑን ጠየቁት። አዎን ነኝ ሲላቸው ለስራ ጉዳይ 4ኛ ክፍለ ጦር ይፈለጉላሉና አብረን እንሄድ አሉት። የተፈለገው ለስራ ጉዳይ ከሆነ መልእክቱን በስልክ ሊነገረው ሲችል 2 ሰዎች መላካቸው አንድ አይነት ጥርጣሬ ቢያሳድርበትም ትክክለኛውን ሁኔታ ለማጣራት ከተፈለገበት ስፍራ ለመሄድ መንገድ ሲቀጥል አንድ ጊዜ ከብሬል ድረስና ማስታወሻ ደብተር ሊያዝ አላቸው። ያደረበት ስጋት ያለ ውዴታ በገጽታው እየተከሰተበት
አሁን ስለሚመለሱ በቀጥታ እንሄድ በማለት ጥያቄውን ሳይቀበሉት ቀሩ። እንደ ጣረሞት አጣዳፊዎቹ መልእክተኞች ከህንጻው ወጥተው ወደ አውቶሞቢል ማቆሚያ ሲያመሩ በራሴ አውቶሞቢል ልከተላችሁ ቢላቸው እኛ ስለምንመልሰው መኪና አያስፈልግም ማለት ቆፍጠን ብለው ፋታ ሳይሰጡ አዋክበው አንዱ ነጂ ሌላው ከኋላ ተቀማጭ ሆነው እርሱን ከነጁ ጎን አሳፍረውት በቮልስዋገን አውቶሞቢል ወደ 4ኛ ክፍለ ጦር ከነፉ። የቅዱስ ዮሴፍ ትምህርት ቤትን አለፍ እንዳሉ መሳሪያ ይዘዋል ወይ ብለው ጠየቁት። እርሱም አለመያዙን አረጋገጠላቸው። ከክፍለ ጦሩ በራፍ ላይ ሲደርሱ ዘቡ አላስገባም በማለቱ አንደኛው ወርዶ የዘቡን አለቃ ካነጋገረ በኋላ በሩን ተከፍቶ ወደ ውስጥ ገቡ። ከዛም ሻለቃ ዳንኤል አስፋው ወደሚባለው የደርግ ዘመቻ መኮንን ጽፈት ቤት ተወሰደ። አንደኛው ጠሪ ከእርሱ ጋር ለ2 ደቂቃ ያህል ውጭ ሲጠብቅ ሁለተኛው ቀድሞ ገብቶ መኮንኑን ካነጋገረ በኋላ አማሃ ገብርኤል እንዲገባ ተጋበዘ። መኮንኑም ከጠረጴዛው መሳቢያ ውስጥ አንድ ማህደር አውጥቶ በውስጡ የሰፈረውን መልእክት አደረገና በቁጥጥር ስር እንዲቆይ መታዘዙን ገለጸለት። በአንድ ብጣቂ ወረቀት ላይ ጫር አድርጎ ሻምበል ጥበበ ሙለታ ለሚባል በመስጠት ወደ ማረፊያ ክፍል እንዲያደርሰው ነገረው። ይህን ሲሰማ አማሃ ገብርኤል ምድር ሰማዩ በላዩ ላይ የተደፋ መሰለው። በተሰባበረ አነጋገር ያለበትን ለማስታወቅ ወደ ቤቱ ስልክ ለመደወል እንዲፈቀድለት ጠየቀው። ብስጭት የገዛ ምራቁን በአንድ አፍታ ከግራው አይመረር አደረገበት። መራራው ምራቁ አንገፈገፈው ነበር። አስደንጋጭ የሆነው ዜና ለነፍሰ ጡር ባለቤቱ የገለጸላት። እንዳጋጣሚ እርሱ ዚያው እንዳለ የመጀመሪያው ደርግ ሊቀመንበር የሌተና ጀነራል አማላንዶም ልዩ ረዳት የነበረው ሻለቃ ወንዳየ ምህረቱ ለሻለቃ ዳንኤል ስልክ ደውሎ ሲያነጋግሩ ስም በመስማቱ ለማነጋገር ጠይቆ ስልኩ ስላልተሰጠው የተባለውን ገልጾ በዚሁ ምክንያት ከስራ ገበታው መለየቱን አስታወቀ። ለማረፊያው ከተወሰነለት 7 ቁጥር ክፍል ከመግባት በፊት በአንድ ድንኳን ውስጥ የተያዘውን ለማወቅ መጠነኛ ፍተሻ ተደረገለት። ወደ ተባለው ክፍል ሲገባ የክፍሉ ተጠሪ ወይም ኃላፊ አቶ አበበ ወርቄ በትህትና ተቀበሉት። ወዲያውም አልጋውና ፍራሽ ወታደሮች አምጥተው ሰጡት። በክፍሉ ውስጥ የሚያውቃቸውንና የማያውቃቸውን ሰዎች ሲያገኝ እግሩ ከደፉ እንደገባ እስረኞቹ ከበው የከተማው ወሬ ይጠይቁት ጀመር። የእስረኛው ምድል ምን እንደሚሆን ሊያውጣጡት ሞከሩ። የሚያረካቸው መልስ ሊሰጣቸው ግን አልቻለም። ከስጋት ገና አልተለቀቀም ነበርና መታሰር ካልቀረለት የተያዘው ከቤተሰቡ መካከል በተለይ ከህፃን ልጁና የመውለጃ ጊዜዋ ከተቃረበው ባለቤቱ ፊት ሳይሆን ከመስሪያ ቤቱ ሆኖ ቤተሰቡ ከድንጋጤ በመዳኑ አማሃ ገብርኤል ፈጣሪውን አመሰገነ። ሆኖም በትካዜ የተዋጠባት የዚያች ዕለት ሌሊት ርዝመት የአንድ ተራ ሌሊት የ12 ሰዓት ጊዜ ሳይሆን የእጥፍ ሆነበት። የሐሳብና የጭንቀት ማህደር ሆኖ ካደረው ከአማሃ ገብርኤል ላዕላይ ገላ የራስ ቅል ላይ በማግስቱ ረፋዱ ላይ ጠጉሩን ሲላጩት የራስ ቅሉ ብቻ ሳይሆን የሰራ አካላቱ ስሮች ወይም ነርቮቹ ጭምር የኤሌክትሪክ ኃይል እንደነዘረው ሁሉ እርርኩም ተራሉ። በዚህ ወቅት ነበር መንፈሱ የታወቀው። አይኑም ባያቀረረ የተፈጠረበትን ዕለት መርገም በኢትዮጵያዊነት ማማረር ካጋጣሚው ሁሉ መብከንከን ጀመረ። በምግብ ማቅረቢያ ሰዓት ባለቤቱ ምግብ ይዛለት በዛኔ ጋባ አጠገብ ወደ ማስፈተሻው ድንኳን ስታመራ ጸጉሩ ተላጭቶ መንፈሱ ዝቅ ብሎ ስታዩ የበለጠ ድንጋጤና ሐሳብ እንዲያድርባት ላለማድረግ ከጓደኛው ካቶ ካሳ በየነ በተዋሰው ቆብ ራሱን ሸፍኖ ውስጡ በሐዘን የተሸማቀቀ ገጽታውን በፈገግታ ለመሸሸግና ለማስመሰል ሞከረ። እልህና ቁጭት ስለተናነቀው ግን ያልሆነውን ለመሆን ያደርግ የነበረው ሁሉ ሳይሰምርለት ቀረ። በአራተኛ ክፍለ ጦር መምሪያ አማሃ ገብርኤል አዲስ ህይወቱን አሃዱ ያለው በዚህ የጭንቀት መንፈስ ነበር። አራተኛ ክፍለ ጦር ግቢ በጦር ሰፈርነት ብቻ ሳይወሰን ከንጉሠ ነገሥቱ እስከ ጭቃ ሹሙ ማሰሪያ ሆነ። ከዛን ጊዜ አንስቶ ነበር ደርግ በቁጥጥር ስር ያዋላቸው ሰዎች ሰቆቃ የጀመረው። ለሀገራቸው ከፍተኛ አገልግሎት ያበረከቱት ባለስልጣኖች ውርደት የተቀበሉት፣ ለአገር ውህደት ከፍተኛ አስተዋጽኦ ያደረጉት አዛውንት ንቡረ እድ ዲሜጥሮስ ገብረ ማርያም አልጋ ተሸክመው ወደ መቆያ ክፍል እንዲሄዱ በማድረግ ስሜታቸውን ለመንካት የተሞከረውና የሌሎችንም ልብ የቆሰለው የአራተኛ ክፍለ ጦር መምሪያ የሚገኘው በደቡብ አዲስ አበባ ከደብረ ዘይት መንገድ የባቡር ሐዲድ ሻገር እንዳሉ ከመሿለኪያ አጠገብ ነበር።
ይህ ግቢ እንደ ስሙ ሁሉ በዚያን ወቅት ደንበኛው የጦር ሰፈር ሆኖ ነበር። በ67 ዓመተ ምህረት የደርግ አባሎች የሚሰበሰቡበት የቀድሞ ባለስልጣኖች ንጉሠ ነገሥቱ ጭምር የታሰሩበት በዚህ ሰፈር ምድረ ግቢው ውስጥ በመሆኑና የጦር እዝ መስጫ ስለነበረ በጥብቅ ይጠበቅ ነበር። በገቢ ወጪውም ላይ ቁጥጥሩና ፍተሻው እጅግ የጠነከረ ነበር። ይህ ጊዜው የኢትዮጵያ የህዝብ ማዕከል ይኸው ግቢ በመሆኑ የብዙዎች ሕሊና ያተኮረውም ወደዚሁ ነበር። የፍየል ወጠጤ እንዲዘፈን የሚታዘዘው ከዚሁ በመሆኑ የህዝብ ዓይንም ሆነ ጆሮ በመገናኛ ብዙሃን አማካኝነት የሚነገረውን መግለጫ የሚጠብቀው ከአራተኛ ክፍለ ጦር መመሪያ ሆኗል። ደርግ እስረኞቹን ከለላ በማድረግ የከረቸመበት ይህ ምድረ ግቢ መሰብሰቢያውና እስር ቤትም በመሆኑ በሰው ተጨናነቀ። በጎ መካሪ መስለው በቀረቡ ሰዎች መርመስመስ ተጣበበ። ይህ ግቢ የህዝብ አትኩሮት ያጣው ደርግ መሰብሰቢያውን በጥቅምት 12 ቀን 1967 ዓ.ም ወደ ታላቁ ቤተ መንግስት ካዛወረበት ንጉሠ ነገሥቱ ወደዛ ከተወሰዱበት ከጥቅምት 13 ቀን 1967 ዓ.ም ጀምሮ ነው። ይኸውም ሆኖ የመንግስት ማዕከልነቱ እንጂ እስር ቤትነቱ ሙሉ በሙሉ አልቀረበትም ነበር። የተዳፈነው እሳት መቀጣጠል የታሪካዊ ስፍራነት ደረጃ የሰጠውም የአራተኛ ክፍለ ጦር ሰፈር ሌላው የሚዘከርበት የጥፋት እሳት በ1966 ዓ.ም የተጫረበት ቦታ መሆኑ ነው። በዚሁ ስፍራ ነበር በነሐሴ 3 ቀን 1966 ዓ.ም በእስረኞች ደንብ መሰረት ራሳችሁን እንድትላጩ፣ ሰውነታችሁን በወር አንድ ጊዜ ብቻ እንድትታጠቡ፣ መለወጫ ልብስ በወር አንድ ጊዜ ብቻ እንዲገባ፣ የፀሐይ መሞቂያ ጊዜ በቀን ግማሽ ቀን ብቻ እንዲሆን ተወስኗል የሚል የደርግ ትእዛዝ ይወጣውና በጥበቃ ስር የዋሉ የቀድሞ ባለስልጣኖች የሚለው ሐረግ እስረኞች በሚል አንድ ቃል ተተክቶ በበነጋታው ትእዛዙ በሙሉ ስራ ላይ የዋለው። በነሐሴ 27 ቀን 1966 ደግሞ ከወህኒ ቤት የሚመጣው ምግብ እንዲመገቡ ተወሰነ። እንዲራብ የተፈለገውም የእስረኞቹ ስጋዊ አካል ብቻ ሳይሆን አእምሯቸውም ጭምር በመሆኑ የሚነበቡ መጽሔቶችና መጽሐፍት፣ የሃይማኖት መጽሐፍት ጭምር እንዳይገቡላቸው የገቡትም እንዲወጡ ተደረገ። የእስረኞቹ ይዞታ እየተካበደ የተያዝንበት ጉዳይ በሕግ አግባብ ተጣርቶ እንለቀቃለን የሚለው ተስፋ እየጨለመ ሄደ። በዛን ዘመን ክረምቱ በጣም ከባድ ቀዝቃዛም ሆኖ ነበርና በደረቅ ዳቦ የሚውለው እስረኛ ጉንፋን፣ ኢንፍሉዌንዛ ረፈረፈው። በመድኃኒትና በምግብ ህመሙን ይከላከል የነበረውን አሁን ተዳክሞና ተበሳጭቶ ሲያገኘው አስም ገዘገዘው፣ አሰቃየው። አዛውንቱ ሁሉ ከእስር ቤት የመጣ ዕለት ድርጎ ለመቀበል ተኮልኩሎ ራስ መስፍን ስለሺ ነበሩ ድርጎውን ለመቀበል ቀዳሚ ሆነው የቀረቡት። ያንን ተቀብለው ሲመለሱ የተመለከተ ሁሉ አዘነ፣ ወታደሩ ጭምር። ጣዕም የሌለውን የአሽር ባሽር ብጥብጥ የማይቆረሰውን ደረቅ ሞፎና ሻይ ተቀብሎ ከእስረኛው ከፊሎ ለመብላት ቢሞከር አንጀቱ አልቀበላለው። ጦም ውሎ ማደሩን መረጠ። ሌሎቹ ለቁመተ ስጋ የተገኘውን ለመብላት ቢሞክሩም ውለው አድረው በድርቀት ተሰቃዩ። በምግቡ አለመስማማት የብዙዎች ጤና ታወከ። ከጤነኛው የታማሚው ቁጥር ከቀን ወደ ቀን እየበረከተ ሄደ። በሐኪሞች ጎትጎታ በመጨረሻም ጥብቅ ትእዛዝ ተሻሽሎ በቀን አንድ ጊዜ ብቻ ቤተሰብ ምግብ እንዲያስገባላቸው ተፈቀደ። በአዲሱ ዓመት ደግሞ አዲስ ትእዛዝ መጣ። በጥቅምት 12 ቀን 1967 ዓ.ም ምሽት ሻለቃ ጌታቸው ሽበሽና ሌሎች ጥቂት የደርግ አባሎች ወደ 3 ክፍሎች ተራ በተራ እየገቡ ስማችሁ አሁን የሚጠራው እዚህ ትቆያላችሁ፣ ሌሎቻችሁ ወደ ሌላ ስፍራ ትዛወራላችሁ፣ ስለዚህ ዕቃችሁን ሌሊቱን አዘጋጅታችሁ ተጠባበቁ ብለው አዘዙ። በዚህ ጊዜ ነበር በ7 ቁጥር ውስጥ ሻለቃ ጌታቸው ከቀድሞ ጓደኛው ጋር ከሻለቃ ተፈራ ተክለአብ በየካቲት 21 ቀን 1966 ዓ.ም የአዲስ አበባ ራዲዮ ጣቢያን ከያዘው መኮንን ጋር የተገናኘውና ሻለቃ ተፈራ ሲጋራ ስጠኝ ብሎ ጓደኛውን የጠየቀው። ሻለቃ ጌታቸው ሲጋራውን ተኪሱ አውጥቶ ሊሰጠው ጎንበስ ሲል በጎኑ ወሸቅ አድርጎት የነበረው ሽጉጥ ወደቀበት። ከእስረኞቹ መካከል ሽጉጥ ይዞ በመግባት ሻለቃ ተፈራ በንቀት ዓይን አንጋጦ ተመለከተው። የመያዛቸው መግለጫ በአንድ ላይ የወጣባቸው ሰዎች እዚያው እንዲቆዩ ስማቸው ሲጠራ የአማሃ ገብርኤል ስም አልተጠራም ነበር። ስለዚህ ስሜ ሲጠራ ባላዳምጥ እንጂ ሌሎች ሲቀሩ እኔ ለምን ተለይቼ እንደሄድ ይደረጋል የሚል ጥርጣሬ አደረበት። ሻለቃ ጌታቸው
በደረሰበት አጋጣሚ በስጨት በማለቱ የኔ ዕጣ ምንድን ነው ብሎ ሊጠይቀው ግን አልፈለገም። ጠዋት ከያጆች ጋር ስሜ ከተጠራ ሄዳለሁ፣ ካልተጠራም እዚሁ ቆያለሁ፣ ቢሆንም የሚሆነውን አይታወቅምና ዕቃዬንና ላሰናዳ ብሎ ሌሊት ተነስቶ እንደ ሌሎች ያለችውን ቁሳቁስና ልብስ ጠቀለለ። ማለዳ ወፍጭጭ ሲል የሚሄዱት ሰዎች ዝም እየተጠራ በማክ መኪና ከነቃቸው ሲሳፈሩ ሞት ይርሳውና ስሙ አሁንም ሳይጠራ ቀረ። ከማታውም ከጠዋቱም የስም ዝርዝር ውስጥ ስሙ ስላልተጠራ በመቸገሩ በመኪና እንዲሳፈሩ የሚያዘውን ከአሁን በፊት በቁጥጥር ስር እንዲውል መወሰኑን ነግሮት የነበረውን ሻለቃ ዳንኤል የሚባለው መኮንን ቀሪ ነኝ ወይስ ያጅ ሲል ጠየቀው። ሻለቃው ዝርዝሩን አገላብጦ ቢፈልግ ከዝርዝሩ ውስጥ የእርሱን ስም ስላጣ ጠብቀኝ ብሎ ወደ ጽሕፈት ቤቱ ሄዶ ሲመለስ በመጨረሻው መኪና ላይ ይሳፈሩ አለው። የፈረደበትን እስረኛ ለማሳፈር እየተጣደፈ አብረው በአንድ ሰሞን ከተያዙት መካከል ሌሎች እዚያው ሲቀሩ እርሱ ብቻ ከታላላቆቹ ሰዎች ጋር እንዲሄድ መታዘዙ የሰሙት ሌሎች እስረኞች በጣም አዘኑለት። የራሳቸውን ዕጣ እንዳወቁ ሁሉ አነጋገራቸው አማሃ ገብርኤልን አባባው። ከጥቂት ቀናት በፊት ቅማል እንዳለበት ሁሉ ጸጉሩን በግድ ሲላጭ የተሰማው መራራ ስሜት እንደገና ከውስጡ ገንፍሎ ከፊቱ ስለመጣበት በድሎ አማረረ። መቼስ ምን ይደረጋል? የጠቀለለውን ቅራንቅንቦ ይዞ እንደታዘዘው በሸራ ታፍነው ከተደረደሩት መኪናዎች በኋለኛው ላይ ተሳፈረ። ጉዞ ተጀመረ። መኪናዎቹን መትረየስ የተጠመደባቸው ጂፖች አጅቧቸዋል። አፍሪካ አዳራሽ አጠገብ ሲደርስ ነበር አጀባው ከፊትም ከኋላም የተጠናከረ መሆኑን የተመለከተው። መድረሻውን አያውቅምና በዚሁ ልቡ እጅግ ተሸበረ። ከደጉ ይልቅ ክፉ ታሰበው። ፍቅሩን ያልጠገበው የዕለት ልጁ የነፍሰ ጥሩ ባለቤትና የአሮጊት እናቱ ገጽታና ትዝታ ከፊቱ መጥቶ ተጋረጠ። የሚበለጥ አሸበረው። ከባስ ሐሳብ ላይ ጣለው። አንዱን አንስቶ ሌላውን እንደጣለ እንደተጨነቀ ነበር ካልጠበቀው ከታላቁ ቤተ መንግስት ቅጥር ግቢ የደረሰው። እስረኞቹ ከታላቁ ቤተ መንግስት ከዙፋን አዳራሽ አጠገብ ደርሰው መኪና ሲቆም 3 መኮንኖች አፋፍ ላይ ቆመው በትረ መኮንናቸውን ከእጃቸው ላይ እየጠፉ በመንጠባረር ሲመለከቷቸው አስተዋለ። በፈቃደኝነት እጃቸውን የሰጡ ሰዎችን በመኪና አሳፍሮ ማምጣትን እንደ ትልቅ የጦር ሜዳ ጀብዱ በመቁጠር ተኮራርተዋል መኮንኖቹ። በእግራችን እርግጥ በእጃችን ጭብጥ አድርገን ይዘናቸዋል በማለት ታበየዋል። ከ3 መኮንኖች አንዱ ማለዳ በኋለኛው መኪና ተሳፈር ያለውን ሻለቃ ዳንኤል ሲሆን ሁለተኛው በሐምሌ 30 ቀን 1966 ዓ.ም በትራንስፖርትና መገናኛ ሚኒስቴር የስብሰባ አዳራሽ ውስጥ በዛ ወቅት ተቋቁሞ በነበረው የህገ መንግስት አርቃቂ ኮሚሽን የተዘጋጀውን የኢትዮጵያ ህገ መንግስት ረቂቅ በደርግ ተወካይነት ሲቀበል ያየው ሻለቃ አጥናፉ አባተ ነበር። ሶስተኛው መኮንን ማን እንደሆነ ግን አላወቀውም ነበር። ማንነቱን የሚያውቀው አንድ የእስር ቤት ጓደኛው ሻለቃ መንግስቱ ኃይለማርያም ማለት ይህ ነው ብሎ እስካመለከተው ድረስ ከመኪናው እንደወረዱና እቃቸው እንደተራገፈ ስማቸውን እየጠሩ ገሌ ከዚህኛው ክፍል ገሌ ከዛኛው ክፍል ግባ በማለት እስረኞቹን በዙፋን አዳራሽ ስር ከሚገኘው ደይን ውስጥ አጎሯቸው። ተቀባዮቻቸው በወቅቱ ራሱን ርዕሰ ብሔር ብሎ የሰየመው ደርግ የሚባለው አካል ምክትል ሊቃነ መናብርት ቢሆኑም መስተንግዶው ግን በወግ አልነበረም። በዙፋን አዳራሽ ስር በስተደቡብ በኩል በሚገኘው አቀማመጣቸው በአንድ በኩል ከውሃ ልክ በታች በሆኑ መጠነኛ ስፋት ባላቸው 2 ክፍሎች ውስጥ ነበር እስረኞች የታጎሩት። እነዚህ ክፍሎች የውስጥ መካፈያ ግድግዳቸው ሳንቃ ሆነው 1 ቁጥርና 2 ቁጥር የሚል መለያ ተሰጥቷቸዋል። አንዳንድ በርና ጥቂት መስኮቶች ብቻ ያላቸው ናቸው። የሁለቱም ክፍሎች በስተሰሜን በኩል ያለው ግድግዳ ዓመቱን ሙሉ የሚያዣ በስሩ የሚገኘው ወለሉ የሚያረዛ ነበር። በስተምስራቅም ሆነ በስተምዕራብ በኩል ክፍሎቹ መስኮት ስለሌላቸው የጠዋትም ሆነ የማታ የፀሐይ ብርሃንም ሙቀትም አያገኙም። ብርሃን ብቻ ሳይሆን በቂ አየርም አይገባባቸውም። እስረኞቹ ብርሃን የሚያገኙት ሰው በጥይት ለመልቀም ከሚያስችሉት ባውዛዎች በስተደቡብ በኩል በሚገኙት በሮች ከሚገባው አይን የሚያጠፋ ወጋገን በክፍሎቹ ውስጥ አልፎ አልፎ በተንጠለጠሉ ጥቂት የፍሎረሰንት መብራቶች ነው። ከነዚህ ክፍሎች ከአንደኛው ክፍል ጋር የተያያዘው በግድግዳ የተከለለ አንድ በረንዳ አለ። እንደዚሁም ግድግዳው ከሌላ ክፍል ማለትም ከ2 ቁጥር ጋር የተያያዘ በሩ ግን ለብቻው የሆነ አንድ ጠባብ ክፍል ይገኛል። ይህም ክፍል ቁጥር 73 በመባል ይታወቃል።
በዚህ ክፍል ውስጥ ነበር አቡኑ ጥቂት ቀናት ብቻቸውን የታሰሩት። እነዚህ ክፍሎች ተዋክበው ለመጡት ለምን ያህል ጊዜ በዛ እንደሚቆዩ ላላወቁት ለደርግ እስረኞች ማስተናገጃነት ተመረጡ። የወለሉ ሲሚንቶና ጥርብ ድንጋይ ንጣፍ የታጠበበት፣ ውሃ ባልደረቀ ግድግዳው መወርዛት ባልተወገደ ንጹሕ አየርና የተፈጥሮ ብርሃን በማይገባቸው እንደ መቃብር ከምድር በታች በሆኑ በእነዚህ ክፍሎች ማለትም በእውነተኛዎቹና ደይኖች ነበር እስረኞች የተቀየዱት። በአንድ ወቅት በአንድ ቁጥር 69 በሁለት ቁጥር 81 ሰዎች ነበሩ እጅግ ተጣበው የታሰሩት። በተለምዶ የሚበርድ ክፍል የሚሞቀው በእሳት ሲሆን የእነዚህ ክፍሎች ወለል እርጥበት የደረቀው ግን ኑሮ ካሉት የመቃብር ቤትም ይሞቃል እንዲሉ በሰው እስትንፋስ ሙቀት ነበር። የመጀመሪያዎቹ ጥቂት ቀናት በሰው ብዛት በትንፋሹ ሙቀት ባይሆንም ኑሮ ብርዱን የሚቻልበት አልነበረም። በቅዝቃዜና በብርድ አካላቸው በጊዜ ብዛት በድን እንዲሆን የተፈለገው እስረኞች ሞቃት ልብስ ከቤታቸው እስኪመጣላቸው ድረስ ተፈጥሮ ጸጋዋን ስለለገሰቻቸው በገዛ ትንፋሻቸው ለጊዜው ብርዱን ተከላከሉ። እያደር ግን የብርድ በሽታ የማይለቅ ቁራኛቸው የሆኑት ብዙዎቹ ነበሩ። በዚህም ሁሉ ምክንያት እስረኞቹ ኑሮ ከድጡ ወደ ማጡ ተሸጋገረ። የመንፈስም የአካልም የመቆራመድም ደረሰባቸው። የህይወት ሂደት እስከሚያቆምበት ማዝገሙ ስለማይቀር እስከ ጊዜ ከባዱን ህይወት ያለው በግድ ተያያዙት።